እንዴት አደሩ አባ ዳንዲ? አለን እኛንም ሊጀምረን ነው እንዴ ነገር? አባ ዳንዲ ማሞ ግራኝ ምን አልክ አንተ? ሰምቻለሁ። ያልሰማሁ እንዳይመስልህ። ጎሽ ጎሽ አለ እንዴ? ህመሙማ የጋራችን ነው። ያው ወጉ እንዳይቀርብን እኮ ነው። ከታመመ ጠይቁ ይለለ መጽሐፉ። ክፉ እንኳን ቢሆን ከታመመም ታመመ ነው ነው የሚባለው። ይማር ማሞ ግራኝ፣ ይኸው ይማር እያለሁ እንግዲህ ቆይ ይሻለኝና እንገናኛታለን። ምን ልላቀቅ እንዳይመስልህ። እምሞት መስሎሃል? አልሞት፣ አገኘሃለሁ። ኧረ ተው ማሞ ግራኝ ተው እንዴ! በሱ እጅ ተይዘህ እንኳን ኧረ ምን አለ ቀና ቀናውን ብትናገር። አሁን እኔ ይማር አልኩ እንጂ ይድፋህ አልኩ። እውነትም ታመናል። አንደበት ይማር ያለውን ጆሮ ይድፋህ ብሎ ያሰማናል። እንግዲህ ምን እናድርግ? ሰተት ሰተተተት ሰተት ሰተተተት እስኪ እናውጋ የሆድ የሆድ እስኪ እናውጋ የሆድ የሆድ መቆሚያችን እንዳይናድ መቆሚያችን እንዳይናድ የምን ሸርተት የምን ፈራ የምን ሸርተት የምን ፈራ ሰተት ነው ከእውነት ጎራ ሰተት ነው ከእውነት ጎራ ሰተት ሰተተተት እየተባባልን ማነው ባለ ሳምንት ማነው ባለ ተራ እየታጠቀው ጥይት ሰተት ሰተተተት አይ አብረን ያጸናነው የጋራ ጎጆአችን ሰተት ሰተተተት አይ ክብር የተዛረበት አጋየው ጥባችን ሰተት አይኔን 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 አርቄ እያየኋት አጣኋት አገሬን ሰተት ሰተተተት አይኔን 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 ሰተተተት በቁም ለገደሏት ለሞተች አገሬ እንዳይነልቅሳሉ አንዱን አሳስሬ ጆሮዬን አጠንኩት ደጉን እንዲያሰማኝ አይኔንም አጠንኩት ክፉ እንዳያሳየኝ አፌንም አጠንኩት ደግ እንዲያናግረኝ ልቤን ልጠናት ሀቅ እንድታኖረኝ ሰተት ሰተተተት በቀጥታው ካልተግባባን ስማ ይድፋ። እሺ አሁንስ ሞገደኛው ምንድነው ደግሞ በጠዋት እያሳሉ ነገር እያቃሰቱ መዋጋት? አባ ዳንዲ አልጨበጣለን እኮ አልታመምንም ስንል ታመናል፣ ታመናል ስንል አልታመምንም። ምንድነው ደግሞ አንተም ታመምክ እንደ ወይስ የነገር ነው ማሳል? እኔ እንጃ አባ ዳንዲ። ታመናል እንዳንል ይኸው ተነስተን ቆመናል፣ ድነናል እንዳንል ውጋት ይሰማናል። የላዩን ስንለው ከታች ይፈልጠናል፣ የታቹን ስንለው ከላይ ቆርጠናል። ምን እናድርግ እንግዲህ? የዘመኑ ጉዳይ እኮ ግራ ሆኖብን ነው ተደነጋግሮብን። ሳቃችንን ገልብጦ ለቅሶ ያሰማናል። እንዲህማ ከተምታታ እርግማን ሊሆን ይችላል። መታየቱ ይሻላል ሳይውል ሳያድር አይሻልም? ልክ ኖት አባ ዳንዲ። ግን የት ሄደን እንመርመረው እንዴ? አባ ዳንዲ እርግማን ይታከማል እንዴ? ይታከማል ወይ እርግማን? እርግማን መሆኑን በምን አወቃችሁ? እሱማ ያው እንግዲህ ይህንን ያሉት ያው ሐኪሞቹ ናቸው። እንግዲህ አንዳንዶቹ እርግማን ነው ይላሉ፣ አንዳንዶቹ ደግሞ ያው እንግዲህ የደመኝነት ሱስ ይሆናል ይላሉ። አብዛኞቹ ደግሞ አዎ ታመን ነበር ግን አሁን ይኸው ድነናል እያሉን ነው። እንግዲህ አይ ሞገደኛው
እሺ እናንተስ ምን እያላችሁ ነው? እኛማ ያው እንግዲህ ተቀላቅሎብናል። ታመናል ወይስ አልታመምንም እያልን ይኸው ከራሳችን ጋር ሙግት ገጥመናል። አይ ያው እኔ እንግዲህ ያባዳንዲ አይበለውና እኔ የምጠረጥረው ያው እንግዲህ እርግማን ይሆናል ብዬ ነው። ምን አልክ አንተ? ግን ይታከማል እንደ እርግማን ማለት አይበለውና እንደው ምናልባት ቢሆን ማለት ነው ቢሆን አይ እሱማ ከልብ ከተፈለገ ምን የማይታከም ነገር አለ? አሃ የበሽታ ነጋዴዎቹ መልካም ፍቃድ ከሆነ ማለት ነው። የመርፌና የኪኒና ደላሎቹ ከፈቀዱ ማለት ነው። ካልፈለጉ እንግዲህ ያው ሟርተኛ ያሰለጥኑበታል ማለት ነው። አይ እኔ እንኳን ስለሱ ብዙም አላውቅም። አላህ ያውቃል። እሱ ይጠብቀን ከሟርተኛው። አዎ ያው እንግዲህ እሱ ይጠብቀን። ከሱ ውጭማ ያው የምድር ደላሎቹ ከተንኮል ውጭ ምን ያውቁና ምን ያውቃሉ እነሱ? ግድ የለም ይሄ ነገር ሳይጠናበት አየው። ሳልዘናጋ ልክ ኖት። ያው የግራ ጎረቤት የሚኸው ተዘናግቶ ነው ይኸው እንደዚህ ህመሙ ብሶበት የቀረው። ለነገሩ አባዳንዲ እሱ እንኳን ራሱ በጣለው መተት ነው። እኔ ምን አገባኝ እዚህ ውስጥ እንግዲህ በምን ነክቶኝ እኔ። እባክህ ሰተቴ እባክህ እንደው በዚህ ጊዜ እንኳን ቢሆን እስኪ ዝም በል ለእኔ ለአባትህ ስትል። እሺ አባዳንዲ ይኸው ዘም ጨጭ። ይኸውልህ አንድ የድሮ ዘፈን አለ አድምጠኝ እስኪ። እህ አለ ሰውም እንደ ፈረስ ሲያቃስት ይኖራል እስኪሻለው ድረስ። ኧረ ይኸውልህ ሌላዋ ደግሞ ምን ትላለች መሰለህ? ምንድነው ህመምሽ ብለው ቢጠይቋት ነው አለች። ምን ብለው ያክሟት ይባል ነበረ። እንዴ ልክ እኮ ነው ታባዳንዲ። ምንድነው ህመምሽ ብለው ሲጠይቋት ነው ብላ ከመለሰች በምንሽ ምን ብለው ያክሟት እያለች ምንላቀቅ እንዳይመስል አንድ በአንድ ያልካት ሰምቻለሁ። ምንላቀቅ እንዳይመስል አንላቀቅም። ቆይ እሬት አባት ኧረ ተወኝ፣ በሽታ ላስታምበት። ኧረ ተወኝ። እሺ ከገዛ ቤት የት አባቴ ልሂድልህ? ኧረ አባዳንዲ ይሄንን ቀውስ ነው ከላይ ላይ ያውርዱልኝ። ኧረ ተው አንድ ይበሉኝ። ተው ጓድ ማሞ አይናገርም። እሺ ነግሬዋለሁ። እስኪ ሂድ ወደ ሐኪም ቤት ታየው። እሺ እስኪ ሂድ ታከም። ተው ማሞ ግረ ተው እባክህ ተው፣ ግድ የለህም ተው። እሺ ይኸውልህ ነገር ህመም ይጨምራል ይላሉ። ሌላ ተጨማሪ በሽታ አታድር፣ ይቅርብህ ተው። ይኸው እኔንም እኮ እየጀመረኝ ነው። ተው እንዴ አገሩ ሁሉ እኮ ነው በሽተኛ የሆነው። ልጅ አልኩህ ተወኝ በቃ። እሺ ማሞ ግራኝ እንግዲህ ጨርሶ ይማርህ። ይኸው እርኩልህ እንግዲህ ሰተት ብዬ እርኩልህ። እንግዲህ አባዳንዲ ዘፈኗንም እንግዲህ ለማሞ ይበሉለት። እሺ አዎ አደራ ብያለሁ። ይኸው ሰውም መታከሚያው መዳኛው አይታወቅም። የጎረቤት ሀቅ አለቦት። አደራ እንግዲህ አደራ። አዛንቂ ቢያንጓች ወገኛ ታመናል እንዳንል ይኸው ተነስተን ቆመናል። ድነናል እንዳንል ውጋት ይሰማናል። የላዩን ስንይዘው ከታች ይፈልጠናል።
የታችሁን ስንለው ከላይ ይቆርጠናል። እንግዲህ ምን እናድርግ? እንጃልን ዘመኑ ግራ ሆኖብናል። ለጤና ያርግልን። እንግዲህ ያው ተደነባብረናል። እንግዲህ ታመናል ወይስ አልታመምንም? ሙግት መድኃኒት አይሆንም። በሉ ሰላም ያሉ እንግዲህ ሰውዬ ተው። ምንሽን ያምሻል ብዬ ሳልጠይቅሽ ምንሽን ያምሻል ብዬ ሳልጠይቅሽ ከሩቅ ይፈጀኛል ጭቃ ትኩሳትሽ ከሩቅ ይፈጀኛል ጭቃ ትኩሳትሽ እንደነሽ ልበልሽ ለወጉ እንደነሽ ይሉሻል ለወጉ እንደነሽ ምንድነው በጠዋቱ እያልክ የምታላዝንብን? ምንድነው ጆቴ? አንዱን ምረጥ። ምንድነው ማምታታት? ቆይ በገዛ ክራሪ በገዛ በገዛ ሁሁ በገዛ ሂሂ በገዛ ድምጼ በገዛ ክራሪ የፈለኩትን ብል እናንተ ምንድን ናችሁ? አሃ እንዳታጋባብን ነው አይደለ? እስኪ ጭንቀትም ካለብህ ንገረን። ሀዘን ምን አባቱ? እሺ ጆቴ፣ ህመሙን ያልተናገረ መድኃኒት አያገኝ ሲባል አልሰማህም እንዴ? አሊሙ በቃ ተው፣ እንደፈለገ ይሁን። አርፈጋጣ እሺ። እንኳን ፍሬውና ይደግፋል ቅጠሉ ስሩ ካልታረመ እንጃለኝ ዘንድሮስ የለም ያልታመመ እንጃለኝ ዘንድሮስ የለም ያልታመመ ሃሃ በጠራራ ፀሐይ በደላሎች ተበልተናል። የት አለ ያ ክፉ ደላላ? አሃ የዛ ክፉ ጣጣ ነዋ። ደግሞ ዛሬ አልመጣም። አየኸው? ቆይ ምን አድርጎት ነው? ደልሎ አሳረደው አይደለ? ቀላል አሳረደኝ እንዴ? ስሙን አታምሱ። አይዞ ተስፋ ሰጥ፣ አይዞ ለጊዜው በመትረፍ ተጽናናሽ። ከማን ተርፎ ነው? ወይኔ ለዛሬማ ተርፌያለሁ። ወይ አይዞን ተስፋ። የታባቷ የእጇን አገኘች አሽቃባጭ ስታሽቃብጭ የታባይ። ቆይ አንተ ደግሞ እንገናኛለን። እሺ አንተ አጎብዳጅ ክራራም ካላቁማ ምን ትበላል? ወይኔ ተስፋ ወንፊት አድርገውሽ የለ እንዴ? ወይኔ ሁላችንም ታመናል። እግራችንን ታመን አናታችንን ሊቆርጡ ሰይፍ ይስሉብናል። ጥፍራችንን ታመን ጥርሳችንን ነቅሉብናል። ምን እናድርግ? መቆሚያ መቀመጫ አሳጡን እኮ እነዚህ ክፎች። ኧረ ተው፣ መጀመሪያ ያመመንን ለዩ ስንላቸው ዝም በሉ፣ ጨጭ በሉ። እናንተ ምን ታውቃላችሁ? እኛ እኮ ነን ሐኪሞቹ አሉ። ምን አሉ? ብንፈልግ መርፌ ብንፈልግ ደግሞ መድፍ እንወጋችኋለን አሉ። ዋናው መዳናችሁ ሳይሆን መታከማችሁ ነው ብለው ችክ። ፋሩ ጉድ ተሰርተናል ነው የምልሽ። ወይኔ ግማሽ ተርፈን ግማሽ ሳቱ ትንሽ ነው የተረፍነው። ዛሬ ደግሞ ምንድን ነው ግማሽ ግማሽ ግማሽ? ይኸው ጆቴን ዛሬ ግማሽ በግማሽ ሆነው እያምታታን ነው። ዶክተር ጌጤ አብዮቱ የሰጣትን እድል ተጠቅማ ተስፋ ሳቴን ከጥቅም ውጭ አደረገች። አሃ ዶክተር ጌጤ ደግሞ ማናት? ምን ያምታታሉ እነዚህ? ታች ሰፈር ያለችው ናታ፣ የልምድ አዋላጇ። አሁን ሁሉን አቀፍ ስራ ጀምራለች። አወኳት። ታዲያ እሷ የልምድ አዋላጅ አይደለች እንዴ? ከምኔው ተምራ ከምኔው ዘመነች? እኔም እኮ ግራ ገባኝ። እሺ እሷ ጋር ምን ልታረግ ነው የሄድከው? ነገር ሊወልድ ይሆናል። ድስታው ቀልቃል። ጆቴ አባክራል። አቤት። ላዩን ይስቃል የማሽላ ኑሮ፣ ውስጡን ያለቅሳል ድስት ላይ አሮ።
ቀውሶ መርዝ ምላሶ አታስፈራራኝ። እሺ አንተ የደረሰብህ የለም። ይሄ ደግሞ ዛሬ በቀን ምን ጠጥቶ ነው? ከአንተ በላይ አደግዳጊ አለ እንዴ? አሽቃባጭ ይሄ ፍርፋሪ ለቃሚ ያለ ከአንተ በላይ ይሄ ድንኳን ሰባሪ። በእናታችሁ ጆቴን ተውት። ዛሬ ቀኑ ዝብርቅርቅ ነው ያለበት አይደል ጆቴ? አረ ወይኔ ምንድን ነው የኔ ነገር? ዝም ብለህ እዚህ ከታዘዘልህ በላይ አታቃስት። ቀልዳችሁ እጅግ በጣም በዛ እንዴ! ደግሞ ማቃሰት በሕክምና ይታዘዛል እንዴ? እና ለጭቁን ህዝብ ያልታዘዘ ምን አለ? ተንበርክኮ ሲያንጋጥጥ ጉልበቱ ላይ እባጭ ወጣበትና ያን ክፉ ደላላ ሲያማክር ዶክተር ጌጤ ጋር ላከዋ። ቆይ ደግሞ ከድሮ ዶክተር ጌጤ የምትሏት የታች ሰፈሯ የልምድ አዋላጅ ናታ? ዶክተር ጌጤ ዝቅተኛ ክሊኒክ። እሷ ደግሞ ከመቼ ጀምሮ ነው የዶኮተረችው? እኮ እኔም እኮ ግራ ገባኝ። ባሏ እኮ ነበር ዶክተር። እሷ ናት እንዴ? ቆይ እኔ የምለው ማለት ነው ምኑን ታሞ ነው እንደዚህ በአንድ ጎኑ እስኪቀመጥ ድረስ? ጓዳሊሙ እዚች ላይ እኮ ነው፣ እዚች ጉልበቴ ላይ እቺ የሆነች አተር የምታክል እኮ ቡግንጆታብኝ ነው። እሷን ለመታከም ስል ደላላ ወስዶኝ ዶክተር ጌጤ ነው ምናምን ብሎ ወስዶ አረ እንዴት ነው የሚያደርገው ግን? ዛሬ በጠዋቱ ዝቅ እያልኩ ሰተት እያልኩ ዝቅ እያልኩ ገና ወረድ ስል ዶክተር ጌጤ ዝቅተኛ ክሊኒክ ተከፍቷል። ኑ ተመርመሩ፣ ታከሙ፣ ኑ ተመርመሩ፣ ባትታመሙም ኑና ተመርመሩ፣ ቆማችሁ ስትሄዱ ያልታመማችሁ እንዳይመስላችሁ፣ ውስጡን እየታመማችሁ ሊሆን ይችላልና ኑና በጥርጣሬ ተመርመሩ የሚል ማስታወቂያ ጋጭ። አቤት ማሽሞንሞን! አሁን ይሄ ሁሉ ግን የምር ይጻፋል? ጥበቡ እሱ ነዋ ፋሩ። ከተጻፈው ጀርባ ያለውን ያልተጻፈውን ማንበብ። ባንታመምም ያው ጎረቤት ሲታመም የማስጠንቀቂያ ደውል ነውና ግድ የለም ባንታመምም እንመርመር ብለን ያው ደላላውን አምነን ሰተት ብለን ደላላውን አምነን ገበት። የዘንድሮ ህመም እጅግሩ አይለይም፣ ባናት በኩል ገብቶ ይፈጃል ሁሉንም። እንግዲህ ነገሬን ከከንፈር ያለቅም ገብቷል የሰው ዶሮ ካፍካፍ የሚለቅም። የጠበበውን በስውር ስፌት እናሰፋለን፣ የሰፋውንም ደግሞ እናጠባለን። ትርፍ ምላስ ካለው እንቆርጣለን፣ ለሌለው እንቀጥላለን። የተዛባም እንጎምዳለን፣ የተዘበራረቀም እንከረከማለን። ና ይምጡ። እኔማ እውነት መስሎኝ ቢያንስ ከዚች ትንሽዬ ጠጠር እድናለሁ ብዬ እኮ ይቼ ሁላችንም እኮ እውነት መስሎን የተበላ ነው። ቀላል ተበላን እንዴ? ከዚያ ሰተት ስል ልክ ስታይ ሄ አለች። ውጣ አልፈልግም፣ ፖለቲካ አታነካካኝ፣ ውጣ አለች። ግድ የለሽም ብዬ ተረጋጊ ብዬ እንደው ዝም ብዬ አሞኝ ነው አልኩና ቀስ ብዬ ቀለድ አልኩና አባብዬ ሰተት ብዬ መግባት የት ምርመራ ክፍሏ። ከዛ አይ ዶክተር ጌጤ ከዛ እሺ ብዬ ግድ የለሽም ብዬ ቀለድ አልኩና ቁጭ በል አለችኝ። ዶክተር ጌጤ ተኮሳተረች አልኩና ሄጄ ጋደም ስል አየችና ወዲያውኑ 4 ኪሎ የሚያክል ዲክሽነሪዋን ሳብ አደረገችና ይዛ ወዲያውኑ ገለጥ አደረገችና ቁጭ በል አለች። የምን ዲክሽነሪ ነው እሱ? ከሶቪየት የመጣ ነው አሉ። እንግዲህ ያው አልተረጋገጠም፣ ብቻ ግን ያው እንግዲህ የሁለት ፂማም የአንድ መላጣ ፎቶ ግን አለበት። እሺ ቁጭ አለ። ከዛስ? ነገርኳታ። ከዚያ በኋላ ዝም ብሎ ያንጨረጭረኛል፣ ያንዘፈዝፈኛል፣ ያስለፈልፈልኛል፣ ያንቀጠቅጠኛል። በተለይ ጉቦኛ፣ ሹመኛ፣ የቀበሌ ሸረኛ
ፖለቲከኛ ሁሉ ሳይ በቃ ያናድደኛል። በሽታዬን እንዳለ ዘርግፍ አደረኩለት። ከዛ ምን አለ ዲክሽነሪዋን ብድግ አደረገችና የገለጠች ምንድን ነው ያልከኝ? አይ ያንዘፈዝፈኛል ኦኬ አለችና ወዲያውኑ ቀይ ዲክሽነሪዋን እሺ ማንዘፍዘፍ ኦኬ አገኘሁት። እሺ ቀጥል። ሌላስ ዝም ብሎ ያንጨረጭረኛል ስላት ኦኬ ማንጨርጨር አገኘሁት። እሺ ሌላስ ቀጥል አለች። በቃ ያስለፈልፈኛል። ማስለፍለፍ በጣም ጥሩ ኦኬ አለችና ወዲያውኑ በማዳመጫዋ የግራና የቀኝ ኪሴን ሙቀቱን ለክታ ፈገግ አለች። ይኸው እንደዚህ ልክ ለእኔም እንደዚህ ፈገግ ብላ እኮ ነው። ይሄ ደላላ ያስለመዳት ፈገግታ እንደሆነ እኮ በጣም ግልጽ ነው። ፋሩ የድለላ ፈገግታ ኧረ ወይኔ ዶክተር ጌጤ ወዲያውኑ መድኃኒቱን በኪሎ ዛቅ አደረገችና እንካ ይኸውልህ አለች። ይሄኛው ያልታከምከው በሽታ ነው፣ ይሄኛው ደግሞ አሁን ለሚያምህ ነው አለችና ይሄኛው ደግሞ በፊት የታመምከው በሽታ ያልታከምከው ዛሬ ከታመምከው በሽታ ጋር ተደበላልቆ ነገ ያልታሰበ በሽታ ሊመጣ እንደሚችል አይነ ውሃ ያሳያል አለችና ይሄንን በላ እንካ ቶሎ ዋጥበትና አዳፍ ነው አለች። ያንተ በሽታ ትንሽ አወዛጋቢ ነው አለች። አንተ እና ይሄ እንዴት ስላት ያው ይሄ ነው ብሎ መደምደም በጣም ከባድ ነው አለች። ምንሽን ያምሻል ብዬ ሳልጠይቅሽ ምንሽን ያምሻል ብዬ ሳልጠይቅሽ ሩቅ ይፈጀኛል ሲቃ ሰውነትሽ ሩቅ ይፈጀኛል ሲቃ ትኩሳትሽ እንደነሽ ልበልሽ ሰደድ ዶክተር ጌጤ እሷ ደግሞ ማን ናት? የልምድ አዋላጅ ነች ጓድ። ያው በልምድ ነው በዘልማድ ነው ዶክተር ጌጤ የተባለችው እንጂ አልዶፈተረችም። ነገውኑ በቁጥጥር ስር ተዋልና ከነቁሳቁሷ ትመርመር። አይ ጓድ በጣም ከባድ ነው። ምኑ ነው ከባድ? ባለቤቷ ዶክተር ማንችሎት የበላይ አለቃችን ታናሽ ወንድም ነው። ኧረ እባክህ! አዎ የሻለቃ ጎበዜ። አዎ ይሄማ የማይሞከር እንዴ ታዲያ። ይሄ ዳውቆ ነው ነገር አጣላልፎ ሊያነካካል። አዎ ጓድ እንዴ በጥንቃቄ ካልያዙ ተለዋዋጭ መሰሪ ነው። አይ ቆይ ግን እሱ እንደቀባጠረው ብዙ ጉዳት አድርሳለች እንዴ? አዎ የተወሰነ ጥፋት አድርሳለች። በእርግጥ ጓድ ይሄ በልምድ አዋላጅነት ችሎቷ የዚህን አካባቢ ሴቶች የኔን ባለቤት ጭምር ምንም እንከን አልባ አድርጋ ነበር ያዋለደቻቸው። ታዲያ ከመቼ ጀምሮ ነው ጉዳት ማድረስ የጀመረች? እንትኗ የልምድ አዋላጅነቷን ካዘመነች ክሊኒክ ከከፈተች በኋላ ማግስት ጀምሮ ነው አንድም ሁለትም ሰው እጇ ላይ ማረፍ የጀመረው። እንጂ ቢቀርባት ይሻል ነበር። ለመሆኑ ከመቼ ጀምሮ ነው ስራዋን ያዘመነችው? አንድ 3 ወር ይሆናታል። እዲ 3 ወራት ሙሉ በቀን 1 እና 2 ሰው ትንሽ ተጋነን አይደል? አይ ለነገሩ ምን አላት ብለህ ነው? ይሄኔ ቀኑ ደርሶ ሊሞት የደረሰ ሰው እየመጣባት ነው ሰበበኛ። የአብዮትን ወሳኝ አባላቶችና አለምላሚዎች ለማጥፋት የማይፈነቅሉት ድንጋይ የለም እኮ። እኛም እንደሱ ለንቁኖ ተጽናነን ቁጭ አለ። እሺ ዛሬ ደግሞ ምን አለ? ዛሬማ ምን አለ? ዛሬ ምን አለ? ይሄው ሪፖርት ተዘጋጅቷል። ይሄው ሪፖርት ተዘጋጅቷል። ታመናል እንዳልን ተነስተን ቆመናል። ድነናል እንዳንል ውጋት ይሰማናል። የላዩን ስንለው ከታች ይፈልጠናል። የታቹን ስንይዘው ከላይ ይቆርጠናል። ግራ ሆኖብናል፣ ተደነጋግሮብናል። አንተው አንድ በለን ሐኪም በሌለበት ህመም በዝቶብናል። ቆይ ማንን ነው አንድ በለን የሚለው? እኔ ምን አውቄ። ግን ጓዳ
አይታዘቡኝና እንደው ፈጣሪን እግዚአብሔርን ይመስለኛል። ፈጣሪ የት አግኝቶ? እሱ የት ያገኘዋል? ግን ወደ ላንጋጦ ነው ሲጮህ የሚውለው። ግን የሚሰማው ይመስላል? ኧረ ፍጹም አይሰማም። እንደ ፈጣሪ እኮ ማለት እኮ ፈጣሪ ብዙ ስራ ይበዛበታል። እንኳን እሱ ሊሰማው አንድ እብድ ሊሰማ ይቀላ እኛ ራሱ ጓድ ድባቡ። አቤት። ይሄንን በሂደት እናጣራዋለን። እሺ። ግን ቆይ ምን ነበር ታመምኩ የሚለው? ታመምኩ አይደለም ሲል ነበር። ታመናል ነበር ሲል ነበር። ታመናል። ከማን ጋር የታመመው? ኧረ እሱማ ቅኔ ነው ቅኔ። የምን ቅኔ? እንደ ህዝብ ታመናል፣ እንደ አገር ታመናል ነው ውስጠ ወይራው። ውስጠ ወይራ? አዎ። ጓድ ድባቡ እሱን በምን ልታውቅ ቻልክ? እንደዛ ካልሆነ ታዲያ ከማን ጋር ሊታመም ይችላል? ደግሞ ሌላም ሪፖርት ጽፏል። ሌላ ሪፖርት እኮ አለ። ሌላም ሪፖርት አለ። ሌላ ምን ብሎ ዘፍኗል? እያለ ሰውም እንደ ፈረስ ሲያቃስት ይኖራል እስኪሻለው ድረስ ብሎ ሲዘፍን ነበር። ቆይ ሌላው ደግሞ ቀጥሎ ምንድነው ህመምሽ ብለው ቢጠይቋት ነው አለች። ምን ብለው ያክሟት? ጓድ ድባቡ፣ እሺ እዚህ ዘፈን ውስጥ ህዝብ የሚል ቃል የት አለ? አውጣልኝ እስቲ። እንትን ነው እኮ ቅኔ ነው እኮ ውስጠ ወይራ። ውስጠ ወይራ ደግሞ ምንድን ነው? ውስጠ ወይራ ማለት ይሄ እንደዚህ ቃላትን እንደዚህ እያዞሩ እንደዚህ ውስጥ ለውስጥ ማውራት ማለት ነው። ውስጥ ለውስጥ። ቆይ አንተ የቅኔ አፈታት ከመቼ ጀምሮ ተምረህ ነው እንዴ? ጓድ የጠላትን ቋንቋ አጥንቶ የመሰለል ጥበብ የሚለውን መጽሐፍ የኬጂቢ የራሻ ሰጥተውኝም አልነበር? ታዲያ እሱን ማን ማንበቢያዋለሁ? እሺ እሱ ላይ እንደዚህ ቅኔ መፍታት ተጽፏል እንዴ? እንደዚህ በተዘዋዋሪ ነው የተጻፈው። እርሶ እኮ ላይ ነው አንብበው እኮ ነው ላይ ጓድ ድባቡ ይሄ ተዘዋዋሪ ምንድን ነው የምታወራው ዛሬ? እንትን ነው ይሄ የጠላትን ጠላት ብዙ ጊዜ ቋንቋው ቅኔ አይደለ? እና የጠላትን ቋንቋ መፍታት ቅኔ የሚል የጥበብ መጽሐፍ አገር በቀል መጽሐፍ እሱንም አጥንቻለሁ። እንደሱ አትለኝም እንዴ ታዲያ? እኮ ጓድ ድባቡ ጥሩ ለውጥ ላይ ነህ። እቀጥልበታለሁ። እርሶም እንግዲህ ያው እውቀት አይፍሩ፣ ያንብቡ። ውጣ። አቤል ልጅሽ ቃይል ልጅሽ እንጥሎ ነው አሳፍዳሽ ሟችም ገዳይ ያብራ ክፋዬ ልካለፈ የእናት ስቃዬ እንቅልፋተሽ ማን ተኝቶ ምን ሊቀና ሀገር ሞቶ የመጣ ሄደው እያዛለው መንገድ ግንባሬ ገረጣ ለምህረት ስሰግድ በሐሰት ለነጠቁኝ ለቀሙኝ እንቅልፌን ታንጎላጁ ላለሁ በቀንቁ ማንጠፌ